መምህሩ አይለይም ከተማሪዎች እኩል የሚያስብ ከተማሪዎች ያማረጠ ገርል ፍሬንድ የሚይዝ ምናምን እንዴ የቱኝ ነው ይሄንን ተማሪ ይሄንን መምህር ሳላዩ የቀረውት አልኩ የለም እኮ ድሮ አባት ማለት ነው አባት ልጁን ሲመኝ ያለው መጎፍነን መምህር ተማሪውን ሲፈልግ ያለ ነው አይደል ህመሙ አንድ አይነት ነው ወክልናውም አንድ አይነት ነው አሁን ለካ ተቀይሯል ምክንያቱም በጥቂት እድሜ የሚበላለጡ ናቸው መምህርና ተማሪ የሚሆኑት ምኞታቸው አንድ አይነት ነው ፍላጎታቸው አንድ አይነት ነው ማለት ነው አይደል ስለዚህ መምህር ሌላ አይደለም አብሮ ከተማሪዎቹ ጋር በደረቱ የሚሳብ ሌላ አባብ ማለት ነው ብለን እንድናስብ ያደርጋል ሙሉውን ግን አይደለም የኛ መምህሮች እነዛ በተናገሩ ቁጥር ተስፋ የሚያስቆርጡን በጓደኞቻችን ፊት አንሰን እንድንታይ የሚያደርጉን በሽተኞች ነበሩ መምህሮች አይደል እኔን ራሱ አሸማቆ አናቴን ብሎ 10ኛ ክፍል ላይ በተማሪዎች ፊት እንዳፍር አድርጎ ትምህርት ላቋርጥ ሁሉ ነበር እንደሱ አይነት በሽተኛ ደግሞ አለ ከቤቱ ከማገገሚያ ጋጣው የሚወጣ መምህርም አለ ከሱ ደግሞ እነዚህ እኩል ሆነው የሚሻሙት ይሻሉ ይሆናል